የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ እባክህ አምላኬ እንጸልያለን። ለዚህ ደግ ሰው አንተ ያስብልን። እባክህ አምላክ እኛ ኃጢአተኞች እኛ የኢትዮጵያ ህዝቦች ዓለም በሙሉ እኛ ኃጢአተኞች ነን። ኃጢአታችን አትመልከት፣ በደላችን አትመልከት። እባክህ ለዚህ ደግ ሰው ይቅር በልለት። እባክህ ለዚህ መልካም ሰው ምሕረትን አድርግለት። እባክህ ለእናቶች ስትል ነፍሱን አድናት። ለእህቶች ስትል ለወንድሞች ስትል ለሰው ፍቅር ስትል ለእኛ ለኢትዮጵያ ደግ ሰው ያስፈልጋል፣ መልካም ሰው ያስፈልጋል። እባክህ ነፍሱን ታድጋት። እባክህ እግዚአብሔር ሆይ ነፍሷን ታድጋት። እባክህ ላንተ ይቻላል፣ ላንተ መፈወስ ይቻላል፣ ላንተ መዳን ይቻላል። እኛ በአንደበታችን በኃጢአት በሞላ በአንደበታችን ክፋት በሞላው ልባችን ለዚህ ሰው ግን መልካም እናስባለን። እባክህ እኛ እንኳን የእሱን ያክል ስራ መስራት ባንችል እንኳን እሱ ግን መስራት ስለሚችል ብለህ እባክህ ጤናውን መልስ። እባክህ እኔ መስራት ባልችል ሌሎቹን መስራት እንደሱ ያለ ደግ ነገርን ማድረግ ባይችሉ ግን እሱ መስራት ስለሚችል ማድረግ ስለሚችል የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውስጡ ላይ ያለው በሽታ ላንተ ይታያል። እሱን ያስጨነቀው ላንተ ይታያል፣ ለእኛ ግን አይታይም። ስቃዩን አንተ ታውቀዋለህ። የብዙዎች ምርቃት መልሶ እርግማን እንዲሆን ለምን ሆነ? ለምን? እባክህ ነፍሱን አድናት። እባክህ በሽታውን አንተ ብቻ ነው መፈወስ የምችለው። ጸልዩ ብሏል፣ ጸሎት አምኗል። የህዝቧን ጩኸት አንተ ስማ። እኛ ሁላችን ኃጢአተኞች ነን። በኃጢአት በተሞላው አንደበት ምንም መስራት በማይችለው ክፋት በተሞላው ልብ እግሮቻችን የሚራመደው ልክ አይደለም። አእምሮቻችን የሚያስበው ተንኮል ነው። ግን ይህ ሰው ደግ ነው። እባክህ ኢትዮጵያ ህዝብ በሙሉ ይወደዋል። አንዳንዶች ክፋት ተሞልቶ ሰይጣን አሳስቶ ቢጠሉ እንጂ ይህን ሰው ማንም ይወዳል። አንተም ደግሞ ትወደዋለህ። ምድር ላይ ሰዎች የሚወዱትን ሰዎች የሚመሰክሩትን በሰማይ እኔም እወዳለሁ ብለሃል። እባክህ የምትወድህን ከሆነ እባክህ ለእኛ ለኃጢአተኞች ለእኛ ለበደለኞች ለኢትዮጵያ ለእናቶች ለኢትዮጵያ ለህፃናት ለኢትዮጵያ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ የኢትዮጵያ ህዝብ ጸሎት
የኢትዮጵያ ሕዝብ ልመና፣ የኢትዮጵያ ሕዝብ ጩኸት ለአንተ ይሰማ። ይቅር በለን፣ ለእኛ ይቅር በለን። ለሱ ምሕረት አድርግለት፣ ለሱ ፓውስ አድርግለት፣ ፓውስ አድርግለት። አንተ ማዳን ትችላለህ፣ አንተ መፈወስ ትችላለህ፣ አንተ ማዳን ትችላለህ፣ አንተ ታድነዋለህ፣ አንተ ትታደገዋለህ። እባክህ አድነው፣ እባክህ ፈውሰው፣ እባክህ አድነው፣ እባክህ ይቅር በልለት፣ እባክህ ፈውስን ላክለት፣ እባክህ ይቅር ብያለሁ ልጄ ፈውሻለሁ በልለት። ዳግመኛ በምስጋና ላይ አቁመው፣ ዳግም በምስጋና ላይ እኛን በምስጋና ላይ እውነት ደግ ስራ ሌሎቹ ለመስራት እንዲነሳሱ በእሱ ምስክርነት ይሆን። እሱን አይቶ ብዙዎቹ ለመነሳት ያቀዱ አሉ። ተስፋ እንዳይቆርጡ እባክህ እንደገና ተስፋው ይለምልም፣ እንደገና ተስፋው ይቆጥቁጥ፣ እንደገና አባ እባክህ አምላካችን። ደግ ነው ይሄ ሰው፣ መልካም ነው ይሄ ሰው። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ሕዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለ ሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ አባ በእውነት ብዙዎችን ይሄ ሰው ካልዳነ፣ ይሄ ሰው ካልተፈወሰ ብዙዎቻችን እንሰበራለን፣ ብዙዎቻችን ተስፋ እንቆርጣለን፣ ብዙዎቻችን ደግ መሆን እናቆማለን። ያስብን ብዙዎች አለን፣ ልክ እንደሱ ለመሆን የተመኘን ብዙዎች አለን። እባክህ እግዚአብሔር ሆይ ሰዎችንና ቶሎ ተስፋ እንቆርጣለን። እኛ ሰዎችንና መልካም መሆን መልካም አይደለም ማለት እንጀምራለን። ልክ ነህ፣ መልካም መሆን መልካም ነው። ደግ መሆን ምድር ላይ ባይመች እንኳን ሰማይ ላይ ቤት ይሰጣል፣ የዘላለም ቤት። እውነት ሰማይ ላይ የዘላለም ቤት የሚያከብር ትልቅ ወንበር ደስ ብለህ እዚህ ምድር ላይ ሰዎች እኛ የምንወደውን አንተ ሰማይ ላይም ትወደዋለህ። ግን ይሄ ሰው ለእኛ ያስፈልጋል። ይሄ ሰው ለኢትዮጵያ ያስፈልጋል። ይሄ ሰው ለሕዝቧ ያስፈልጋል። ይሄ ሰው ለእናቶቻችን ያስፈልጋል። አባዬ ለወደቁት ያስፈልጋል። ላለቀሱት ለሚያለቅሱት ያስፈልጋል። ሆስፒታል ላይ ታኝቶ ላሉት ይሄ ሰው ያስፈልጋል። ለተጨነቀች ነፍስ አባ ከአንተ በታች ይሄ ሰው ያስፈልጋል። ስለዚህ እባክህ ጤናውን መለስ። እባክህ አንተ ትችላለህ። 38 ዓመት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ሕዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለ ሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ 38 ዓመት ታማሚው ውሃ መናወጡን የሚያይ ሰዎች ሁሉ በዛ በሚናወጥ ውሃ ውስጥ የሚገቡ ሁሉ መፈወስ የሚችሉ የሚንቀሰቀሱ ዘመድ ያላቸው ሁሉ እዛ ውሃ ውስጥ ወስደው መክተት ይችላሉ። ግን ይህን ሰው አንድ ሰው አለ 38 ዓመት ታማሚ ነው። ማንም እዛ ውሃ ውስጥ የሚከት ሰው የለም። አንተ ግን ባገኘ ጊዜ በዛ ውሃ ውስጥ ሳይገባ በተኛበት አልጋው ጋር መጥተ አልጋን ተሸክመ ወደ ቤት ሂድ ነው ያልከው። ምሕረት አደረክለት፣ ፓውስ አደረክለት። ሌሎቹ ሲንጫጩ ሲንጋጉ ምንም አላረጉም፣ ምንም አልደረሱም። አንተ ግን በማይታይ ቦታ ላይ እሱ ብቻውን በሆነ ሰዓት ላይ ደርሷል። ለዚህ ሰው ግን ያው ህዝቦቿ ትጸልያለች። በእውነት ክፋት በተሞላው ልቧ ትጸልያለች። በኃጢአታችን ይቅር በል እያለን እንጸልያለን። ለዚህ ሰው እንጠይቃለን። ፍቃድ ይሁን እባክህ፣ ፍቃድ መልካም ይሁን
እባክህ ፍቃድ ደግ ይሆን፣ እባክህ ፍቃድ ፈውስ ይሆን። ሌላ አይወሰን፣ ሌላ በህይወቱ አይወሰን። ምንም ሌላ ጠላት ያቀደው እቅድ ሁሉ ቢኖር አንተ ግን እግዚአብሔር አባት ሆይ ሕዝቅያስን እንዳሰብከው አብነትን አስበው። ሕዝቅያስ 15 ዓመት ዕድሜ ጨምር ያለው የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ለሕዝቅያስ 18 ዓመት ጨመርኩ። ኃጢአተኛ ነው፣ በደለኛ ነው፣ ሞት ይገባል ተብሎ ከተነገረ በኋላ ተስፋ የሚያስቆርጥ ነገር ከሰማ በኋላ ወደ ግርግዳ ዞር ብሎ አልቅሶ እኝኝ ብሎ ማረኝ ብሎ ይቅር ብለኝ የሞት አዋጁን ወደ ህይወት እንደቀየርከው ተኝቶ በሽተኛ ሆኖ ባለ አልጋ ላይ እንደገና እድሜ እንደጨመርከው እባክህ ለአብነት ፈውስን ላክለት፣ ለአብነት ምሕረትን ላክለት፣ ለአብነት ድህንነትን ላክለት። ይሄ ሰው በህይወት ቆሞ ይሄ ሰው እንደገና ምሕረት ተደርጎለት እንደገና ህይወት ተሰጥቶለት እንደገና ፓውስ ሆኖለት እባክህ እግዚአብሔር አባት ሆይ እንደገና ያመስገን። እንደገና ስረዳ እኔ እንደገና ሰዎችን ሲያበላ እኔ እንደገና ሰዎችን ሲያጠጣ እኔ እንደገና ሰዎችን እግዚአብሔር አባት ሆይ ስረዳ እኔ እንደገና ሰዎችን ቤት ሲያቋቋም እኔ እንደገና ሰዎችን ሲመግብ እኔ እባክህ እንደገና ያው ሕክምና የተባለውም ይሻር፣ ይቀየር፣ ታሪኩ ይቀየር፣ አዋጁ ይቀየር። ጠላት ለሱ ያለው አዋጅ ለጠላት ይሆን፣ ለሱ የተባለው ሞት ለጠላት ይሆን። የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ አዋጁ ይቀየር፣ ሞት ይቀየር፣ በሽታው ይቀየር። በሽታ ወደ ፓውስነት፣ ህመሙ ወደ ደህናነት፣ ያው ውድቀቱን የሚፈልግ ጠላቶች እያዩ መነሳት፣ ያው መግዛትን የሚፈልግ ጠላት እያለ ማውፈርን፣ ያው መሞትን የሚፈልግ ጠላት እያየ መኖርን ለህዝቡ ስለሚያስፈልግ ለልጆቹ ስለሚያስፈልግ ለባለቤቱ ስለሚያስፈልግ ያው ለኢትዮጵያ ለሁሉም ስለሚያስፈልግ እሱ የሚያደርገው ስራ ለእኛ እረፍት ስለሚሰጥ እርካታ ስለሚሰጥ ያው መልካም ሰው ተቆጥሮ አንዱ ማን ነው ቢባል መናገር የምንችለው ለማንም ማምስከር የምንችለው እሱ እንደሆነ እኛም እናውቃለን። አንተ ደግሞ ታውቃለህ። አባ እባክህ ይቅር በልለት። ለአንድ ሰው እንደመገበው እንደውም ይቅር በልለት። ለእውነት ለወደቀው መንሳት እንደሆነ አስበ ይቅር በልለት። እንደኛ ታደርግ። እንዳንተ ምሕረት ብዛት፣ እንዳንተ ሰማይ ሰፊነቱ፣ እንዳንተ ይቅር ባይነቱ እባክህ ማረው። ፓውስ ይሆንለት፣ ከበሽታ ፓውስ ይሆንለት። እባክህ ማረው፣ እባክህ ማረው፣ እባክህ ማረው። እባክህ አባዬ፣ እባክህ አባነት እንደገና ይቆም። እንደገና አባዬ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ መለኮታዊ ፓውስ ለአብነት መለኮታዊ ፓውስ እባክህ ድረሱለት። እባክህ እግዚአብሔር ሆይ እባክህ። ወርቆ ያሳዝናል፣ ከስቶ ያሳዝናል፣ አነጋገሩ ያሳዝናል፣
ያደረገው ነገር ያሳዝናል። እባክህ አባ አድነው፣ እባክህ ፈውሰው፣ እባክህ እንደገና ፈውሰው። እባክህ እግዚአብሔር ሆይ አይታከም እሱ አልጋ ላይ እሱ መተኛት የለበትም። ይኸው ሐኪም ቤት ሄዶ ሐኪም ቤት ያሉትን ተኙትን፣ የተጠሙትን፣ የታረቁትን፣ ምን ገንዘብ ያጡትን እሱ የረዳው እግዚአብሔር አባቱ ለሱ መቆም ይሁን፣ ለሱ ለመለኮታዊ ፈውስነት ይሁን፣ ለመለኮታዊ መድኃኒነት ይቀየር። እባክህ እግዚአብሔር ሆይ አብነትን ፈውሰው እባክህ። እሱ እኮ ደግ ሰው ነው። እግዚአብሔር ሆይ እኔ ሳልነግር ያው ታውቃለህ። በዚህ አንደበት በዚህ በማይገባ አንደበት ያው ባየ ለሱ እኔ ከመሰከርኩ አንተ ደግሞ ተሰብከዋለህ። እባክህ እግዚአብሔር ሆይ እባክህ እንደገና ፈውስ። ያው ለኢትዮጵያ ሕዝብ ብለህ ለሚያስቡ፣ ለሚያለቅሱ፣ ለሚጨነቁ አባ ተስፋ በሱ ምክንያት ብዙዎቹ አባ እቅድ አድርገው ያሉት ብለህ እባክህ ድሮም ኢትዮጵያዊ እኮ ክፋት የተሞላነን። እባክህ እግዚአብሔር ሆይ ግን እሱን አይተን ጌታ ሆይ እሱን አይተን ትንሽ የምንራራ አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ተካዩ ፈተና የማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ እባክህ አብነትን ፈውሰው አባ፣ አብነትን ፈውሰው፣ ጤናውን መልሰው እባክህ አባ። እባክህ በቅርቡ ምስክርነት እንስማ። በቅርቡ ድኛለሁ፣ ደህና ሆኛለሁ። ባለፈው እንዲታሞ እኔ ተስፋ ቆርጦ ጌታ ሆይ ባለ ሰዓት ላይ ይኸው እስካሁን ህይወት ሰጥተሃል። እስካሁን በህይወት ኖረዋል። እንዳይኖር የሚፈልግ ጠላት እያየ እንዲሞት የሚፈልግ ከሳሽ እያየ አንዳንዶች ያው እያየን የእሱ ሞት የሚፈልጉ አሉ። የእሱን ህመም የሚፈልጉ አሉ። የእሱን ድክመት እሱ ደካማ እንደሆነ መናገር እየፈለጉ ያሉት አሉ። እባክህ እግዚአብሔር ሆይ ብርቱ እንደሆነ እሱም ጋር እግዚአብሔር አንተ እንዳለ ጠላቶች ይመለከቱ፣ ጠላቶች ይመለከቱ። እግዚአብሔር ሆይ ያው ለሱ የተመደበው ሞት ወደ ህይወት፣ ለሱ የተመደበው ውርቀት ወደ መነሳት፣ ለሱ የተመደበው ጌታ ሆይ ለቅሶ ወደ ሳቅ፣ ወደ ምስጋና ይቀየር። እባክህ ይቀየር አባ፣ እባክህ ይቀየር። ይቅር በልለት፣ ማረው፣ ይቅር በለው፣ ምሕረት አድርገልን እባክህ እግዚአብሔር ሆይ። ለአንተ እኮ ምሳሌ የለም፣ ለአንተ እኮ ሚያቅት የለም፣ ለአንተ እኮ የማይሆን የለም። ለአንተ ሁሉ ይቻላል። እባክህ እባክህ አምላካችን እባክህ አብነትን የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተና የማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ እግዚአብሔር ሆይ ሰማይ አንተ አለ፣ በዙፋኑ አንተ አለ፣ ልትፈውስ አንተ አለ፣ ልታድገው አንተ አለ፣ ልታቆመው አንተ አለ። ጠላቶች ይበተኑ፣ ጠላቶች ይበተኑ። ጉርጋድ የቆፈሩት ይደፈን፣ ጉርጋድ የተቆፈረው ይደፈን። ሞት የታወጀው ይቀየር፣ ይሻር፣ አዋጁ ይሻር፣ አዋጁ በህይወት ይሻር፣ አዋጁ በመዳን ይሻር፣ አዋጁ በመኖር ይሻር፣ አዋጁ መልካም መስራት ሲቀጥል አባ ጠላቶች ይመልከቱ፣ ያው ሲያጠጣ ይመልከቱ፣ ያው ሲረዳ ይመልከቱ፣ ያው ሲያድ አባ ለብዙዎች ጌታዊ የእርዳታ አባ ጥሪ ሲደርስላቸው ይመልከቱ። እግዚአብሔር ሆይ ሰማይን አቁማል፣ ምድርን ዘርግታል፣ የታመሙትን ፈውሳል፣ እውራንን አብርታል፣ አንካሳን አዝላል፣ ጎባጣውን አቅንታል። ብዙ ዘመናት ደም የሚፈሳትን ሴት ደሟ ምንጭ አቁማል። ብዙ ዓመትን የታመመው 38 ዓመት ጉልበት የላለው አቅም ያጣ በጣም የደከመውን 38 ዓመት የቆጠረ በሽተኛ አልጋን ተሸክመ ሂድ ብርቱ እንደሆነ የምትናገር ጀግናው
እባክህ ይሄ ሰው ጀግና ነው። ለአንተ ለኛ ጀግና ነው። ለሁላችም ጀግና ነው። እግዚአብሔር ሆይ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ የሚሳን የለም። ስሙ ታትሟል በልቤ አይጠፋም ካንደበቴ ወደድኩት ከምንም በላይ ጣፈጠኝ ስጠራው ባፍ ላይ ኢየሱስ በሞትና በኔ ኢየሱስ ሲቀር አንድ እርምጃ ኢየሱስ አብቅቶላት ሲባል ሽም ጠልቃ ይገባል። ዛሬ ሁሉ አልፎ ቆሜ ዘምራለሁ ያንሳል እንጂ አይበዛም ለስም ክብር ኢየሱስ ኢየሱስ በሞትና በኔ ኢየሱስ ሲቀር አንድ እርምጃ ኢየሱስ አብቅቶለታል ሲባል ሽም ጠልቃ ይግባ። ዛሬ ሁሉም ይለፍ ቆሜ ይዘምር የሚያንስ ክብር ሳይሆን ትልቅ ክብር ይሰጥ ላንተ ኢየሱስ። ጣልቃ ግባ ኢየሱስ፣ ፓውሰው ኢየሱስ፣ አድነው ኢየሱስ፣ ታድገው ኢየሱስ፣ እንባውን አብስለት ኢየሱስ። የጤንነት ጌታ ሆይ የጤንነት ምልክት ማየት ይጀምር። እንዴት ተፈወስኩ፣ እንዴት ዳንኩት፣ እንዴት ነፃ ወጣሁ፣ እንዴት የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ ለምን ወደቀ በሞትህ አኗሪው ስለ ኢትዮጵያ መናኝ ለምን ወደቀ ሰው? የተጠሙት እኮ ያጠጣል፣ የተራቁትን እኮ ያለብሳል። እግሮቻቸው በጭቃ በተለያየ ነገር እኮ ያልሁን እኮ ጥብ ያደርጋል። ዝቅ ያለ ሰው ነው ከፍ አድርገው እባክህ በበሽታ ይውደቅ ሰው። አልጋ ክብሩን አይውሰድ፣ አልጋ ክብሩን አይውሰድ። የዚህን ሰው መሞትን የዚህን ሰውን ቀን መተኛትን ብዙ ሰዎችን መጎብኘት ሰዓቱን የሚሻማ ጠላቱን አሳፍሮ እባክህ ለልጆቹ ስትል እባክህ ልጆቹ ጌታ ወይ ልጆቹ በዚህ ህፃንነታቸው መከፋት የለባቸው። በዚህ በህፃንነታቸው ምስኪን መሆን የለባቸው። ለልጆች ስትል እባክህ ዘንበል በልለት፣ እባክህ ዘንበል በልለት፣ እባክህ ታድግለት፣ እባክህ ለጌታ ወይ እባክህ። እሱ ለሁላችንም አባት ነው፣ ለሁላችንም አባ ጥላ ነው፣ ለሁላችን ማረፊያ ነው። እሱ በሚሰራው መልካም ስራ ልቦቻችን ያርፋል። እሱም በሚያደርገው መልካምነት የውስጣችን እርካታ ሙሉ ነው። እባክህ ነገ በሚጠይቁት ላይ ማስጣት ምንችለው እሱን ጌታ ስትመልሰው ነፍሱ ስትታደገው ብዙዎቹ ከሱ ብዙዎቹ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ይሞታል ብሎ ጠላቴ አይሆንብኝም አዋጁን ሽሮ ጌታዬ ሕይወት ሰጠኝ ለዘላለም እኖራለሁ ደስ እያለኝ በደስታ ክብሩን እያከበርኩኝ እባክህ ታድገው እባክህ ይሞታል ያለው ጠላት ይፈር። የእናቶች አባት እባክህ
የብዙዎች ምርቃት ወደ ምርቃት ይቀየር፣ ወደ እርግማን ይቀይረው ጠላት ይፈር። ወደ እርግማን ወደ በሽታ ይቀይረው ጠላት ይፈር። ጌታ ሆይ ከዚህ በኋላ ሰውነቱ የላለው የው ተቀይሮ ወደ ጌታ ሆይ ፋፍቶ ያው ድብሽብሽ ብሎ እንደው እንኳን ሆነ ለመልካም ሆነ እያለ ይምጣ። ለመልካሞች ቀን እንዳይወጣ ከሩቅና ከጥልቅ የሚላክ የሞት በሽታ የመታሰር የጨለማ ጉልበቶች ሁሉ ይድከሙ። ከየትም ከአራቱ አቅጣጫ የሚመጣ የመልካሞችን መልካምነት ኢትዮጵያ ውስጥ መልካም እንዳይሆን የሚጠላ መልካም እንዳይሆን የሚቃወም መልካም ነገር እንዳይኖር ብሎ የሚነሳ እጆች ሁሉ ይሰበሩ። መልካም ነገርን የሚያነሳ እጆች ሁሉ አሁን ይነሱ። መልካም ነገሮች ላይ የሚቃወሙ ተቃዋሚዎች የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅን ተካዩ ፈተናም ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ